አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተስቢህ ካፌ ቤተሰቦቻችን እንዴት ናችሁ? ረመዳን እንዴት ይዟችኋል? ኢባዳው እንዴት ነው? እነሆ ለተወሰነ ጊዜ ጠፋ ብዬ ነበረ በተለያዩ ሐጃዎች ምክንያት። አሁን ተመልሻለሁ። እንግዲህ ዝግጅቶቻችን የሚቀጥሉ ይሆናል። የምመለሰው ታዲያ በግዙፉ የበድር ዘመቻ ነው። የበድርን ዘመቻ እስቲ እንግዲህ ቀኑም አሁን ረመዳን በመጨረሻዎቹ እንደመሆኑ ወደ እናንተ ለማድረስ ወደናል። በተለያዩ አማራጮች እንግዲህ ሐሳባችሁን የገለጻችሁልኝ በጣም አመሰግናለሁ። ጠፋህ ምንድነው? የተለያዩ ሐሳቦችን እያነሳችሁ ለምንድነው ዝግጅቱ የተቋረጠው አይነት ሐሳቦችን ስትጠይቁኝ ነበረ። እነሆ ተመልሻለሁ። በጣም አመሰግናለሁ። አሁንም ተስቢህ ካፌን እንቀጥላለን። በተለያዩ እስላማዊ ጉዳዮች ማቅረባችን ይቀጥላል። ከኛ ጋር ስለሆናችሁ ጊዜያችሁን ከኛ ጋር ስላሳለፋችሁ እጅግ አድርገን ምናመሰግን ይሆናል። ከታች ባለው የአስተያየት መስጫ ላይ ሐሳባችሁን እንቀበላለን። ዝግጅቱን ከተመቻችሁ ላይክ አድርጉልን፣ ጓደኞቻችሁም ደግሞ እንዲያደምጡት ሼር በማድረግ አድርሱልን። አሁን የበድር ዘመቻን የክፍል 1 መሰናዶ እናቀርብላችኋለን። ወደ ዝግጅቱ ታላቁ የበድር ዘመቻ። ታላቁ የበድር ውጊያ በ5ኛው ዓመተ ሂጅራ በተቀደሰው ወርሃ ረመዳን 17ኛው ቀን ላይ የተካሄደ እውነት ከሐሰት የተለየበት ታላቅ ክስተት ነው። እንዲህ ነው ታሪኩ። የመካ ቁረይሾችንና በተግባር መሰሎቻቸው የሆኑትን ያካተተው የጣዖት አምላኪው ማህበረሰብ ሙስሊሞችንና ጉዳያቸውን ሁሉ ከመካና ዙሪያዋ ከሚገኙ አካባቢዎች ካባረሩ በኋላ በየስሪብ ወይም መዲናም ቢሆን እምነታቸውን በነጻነት ያስፋፉና የተገብሩ ዘንድ እንደማይተዋቸው የአላህ መልእክተኛና ሙስሊሞች ጠንቅቀው ያውቁ ነበረም። በመሆኑም ለክፉ ነገር ሁሉ ራሳቸውን ማዘጋጀትና መጠንቀቅ ጀመሩ። መዲና ከደረሱበት ጊዜ ጀምሮ ድንገት ሊጠቁ እንደሚችሉ በማሰብ ለሙሽሪኮችና በአጠቃላይ በሙስሊሞች ላይ ሊያሴሩ ለሚችሉ ጎሳዎችም የሙስሊሞችን ኃይልና ጥንካሬ ለማሳየት በከፍተኛ ሁኔታ ስልጠናውን አጧጧፉ። ስልጠናው ከየትኛውም ወገን በመዲና ላይ በሙስሊሞች ላይ ሊደርስ የሚችለውን ድንገተኛ ጥቃት ለመመከት እንዲያስችላቸው ነው። እነዚያ ከቁረይሾች ግፍና ጭቆና የሸሹ ሙስሊሞች በእርግጥም ብዙዎች እንደሚገምቱት ደካሞችና አቅም የሌላቸው ሳይሆኑ ባሻ ጊዜ እጅግ አስፈሪ ኃይልና እሾህ ሊሆኑ ይችላሉና እነሱን ከማጥቃት በፊት 1000 ጊዜ መልሶ ማሰብ ተገቢ ነው። ውድ ቤተሰቦች የስልጠናው ቅኝትና ዝግጅትን እንመልከተው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ማሰልጠን ጀመሩ። ስልጠናውንም ወደ ተግባር ለመለወጥ በመዲና ዙሪያም ተዋጊ፣ ቃኝና አሳሽ ቡድን ላኩ። ከነኚህም መካከል ራሳቸው የመሯቸው ቡድኖች ሲኖሩ አንዳንዶቹንም ከሰሃቦቻቸው መካከል መርጠው እንዲመሩ አድርገዋል። ከቡድኖቹ መካከል በሐምዛ ኢብኑ አብዱል ሙጠሊብ የምትመራና 30 የሙሃጅር ወይም ደግሞ ከመካ የተሰደዱ ፈረሰኞችን በመያዝ ወደ ዒስ የባህር ዳርቻ የተላከች ቡድን፣ በኡበይዳ ኢብኑል ሃሪስ የምትመራና 60 የሙሃጅር ፈረሰኞችን በመያዝ ወደ ራብግ የተላከች ቡድንና በሰዓድ ኢብኑ አቢ ወቃስ መሪነት በመካና መዲና መንገድ ለቅኝት ተልእኮ የተላከች 80 ሰዎችን የያዘች ቡድን ይጠቀሳሉ። የወዳን ዘመቻ ወይም ገዝዋ በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተመራችና 200 ፈረሰኞችንና እግረኞችን በመያዝ ለውጊያ ተልእኮ ወደ ውዳን የሄደች ጦር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ ዘመቻ ከበኒ ደምረህ ጋር ስምምነት የፈጠሩ ሲሆን የዚህ ዘመቻ ዋና ዓላማ የነበረውም የመካ ሻም ወይም ሶሪያ መንገድን ይቆጣጠሩ ከነበሩ ጎሳዎች ጋር ስምምነትና ግንባር ለመፍጠር ነበር። ሌላ የዑሺራ ዘመቻ የውጊያ ተልእኮ የነበራት ሲሆን 200 ፈረሰኞችና እግረኞች የተካተቱባት በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የምትመራ ጠንካራ ኃይል ነበረች። ዋና ዓላማዋ የነበረውም ለሙሽሪኮች የሙስሊሙን ኃይል ለማሳየትና በየንቡ አካባቢ በቁረይሽ የንግድ መንገድ ላይ
በመካና መዲና መካከል ከሚገኙ ጎሳዎች ጋር የጋራ መግባባት ላይ ለመድረስ ነበረ። ሌላው የቡዋጥ ዘመቻ ነው። የመዋጋት ተልእኮ የተሰጣት 200 ፈረሰኞችና እግረኞች የተካተቱባት በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የምትመራ ኃይል ነበረች። ዓላማውም በረድዋ ተራራ በኩል አድርጎ ቡዋጥ በመድረስ በመካና መዲና መካከል የቁረይሾች የንግድ መስመር የሆነውን ጎዳና ለመቆጣጠርና ቁረይሾችን ስጋት ላይ ለመጣል ነበረ። በአብዱላህ ኢብኑ ጃህሽ የተመራችና 80 ጠንካራ ሙሃጅሮች የተካተቱባት የቅኝት ተልእኮ የተሰጣት ሌላዋ ኃይል ስትሆን ደግሞ መሪዋም ከ2 ቀን ጉዞ በኋላ እንጂ ደብዳቤውን እንዳይከፍት ነቢዩ ያዘዙት የተጻፈ መልእክት የያዘ ነበረ። የጦሩ መሪ ከ2 ቀን በኋላ ደብዳቤውን ሲከፍት ይህን መልእክት እንዳየ በአንዲት በመካና ጧኢፍ መካከል ከምትገኝ የተምር ዛፍ እስክትደርስ ድረስ ተጓዝ። እዚያም ሁንና የቁረይሾችን ሁኔታ ተከታተል፣ ስለ ሁኔታቸውም ለማወቅ ሞክር የሚል ጽሑፍ አየ። አብዱላህ ከተምር ዛፏ እስኪደርስ ድረስ ተጓዘ። የቁረይሽ ክፍለት በዚያ በኩል ስታልፍም ሙስሊሞቹ ጥቃት ከፈቱባት። ከሙሽሪኮቹም ወገን አምር ኢብኑል ሀድረሚ ተገደለ። 2 የቁረይሽ ሰዎችም የተማረኩ ሲሆን 4ኛው ሸሽቶ አመለጠ። ውድ ቤተሰቦች የበድርን ዘመቻ እያየን ነው። የመጀመሪያው የበድር ዘመቻ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምና ሰሐቦቻቸው ከሙሽሪኮች አንጻር የጠበቁትና የገመቱት ነገር መከሰቱ እውን ሆነ። ነቢዩ ሰለላሁ ዐለይሂ ወሰለም መዲና ገብተው ብዙም ሳይረጋጉ በከርዝ ኢብኑ ጃቢር አልፍህሪ የተመራ የሙሽሪኮች ጦር በመዲና ዳርቻ በሚገኙ የግጦሽ ማሳዎች ላይ ወረራ በማካሄድ የሙስሊሞች የሆኑ የተወሰኑ ግመሎችንና ፍየሎችን ነርቶ ወሰደ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተዘረፉ የሙስሊም ግመሎችንና ፍየሎችን ለማስመለስ ሙሽሪኮቹን ለማሳደድ ወጡ። በአላህ መልእክተኛ የተመራው የሙስሊሙ ጦር ለበድር ቅርብ ከሆነው የሰፍዋን ሸለቆ ድረስ ተጓዘ። ነገር ግን የሙሽሪኮቹ ኃይል ላይ መድረስ ባለመቻላቸው ያላንዳች ውጊያ ወደ ኋላ ተመለሱ። ውድ ቤተሰቦች ስሜቶቻችሁን ከታች ባለው የኮሜንት መጻፊያ ላይ አጋሩን። ታሪካችን ይቀጥላል። ታላቁ የበድር ዘመቻ ምን ነበር ምክንያቱ? የተወሰኑትን እስቲ እንጠቃቅሳቸው። አንደኛው ምክንያት በመካ ይኖሩ የነበሩ ሙስሊሞች ሀብት ንብረታቸውን ተዘርፈው ከሀገራቸው እንዲወጡ መደረጋቸው ነው። የመካ ቁረይሾች በሙስሊሞች ላይ ጦርነት ያወጁት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢስላማዊ ጥሪያቸውን በይፋ ማድረግ ከጀመሩበት ጊዜ አንስቶ ነበረም። ከዚያን ጊዜ ጀምሮ ግፉ ቀጠለ። የሙስሊሞችን ደም ማፍሰስ በድብቅም ይሁን በይፋ ያመኑትን የመካ ሙስሊሞች ቤቶቻቸውን መቀማትና ሀብት ንብረቶቻቸውን በኃይል የግላቸው ማድረግ ጀመሩ። ሙስሊሞችም የአላህን ውዴታ አስበልጠው ከተወለዱባትና ካደጉባት ቀይ ነፍሶቻቸውን ይዘው ኮበለሉ። ጥለው የኮበለሉት ሀብት ንብረትም በቁረይሾች ቁጥጥር ስር ዋለ። በስደታቸው ወቅትም ሱሃይብን የመሳሰሉ ሰሃቦች ወደ መዲና መሰደድ ፈልገው በመታገዳቸው ሙሉ ንብረታቸውን አሳልፈው በመስጠት እንዲለቋቸው እስከ መደራደር ደርሰዋል። ሁለተኛው ምክንያት ሙሽሪኮች መዲና ድረስ በመምጣት ሙስሊሞችን ማሳደዳቸው። ቁረይሾች መካ ሳሉ በሙስሊሞች ላይ ባደረሱት ግፍና ጭቆና ብቻ በቃን አላሉም። ከስደት በኋላም ቢሆን በእነሱ ላይ ማሴርና ማነሳሳትን ስራዬ ብለው ተያያዙ። በመዲና የሚገኙ ሙስሊሞችን በማጥቃት ንብረቶቻቸውን እንዲዘርፉ እንዲያሸብሯቸውም ጭምር ከሌሎች ሙሽሪኮች ጋር በመተባበር በኩረዝ ኢብኑ ሀባብ አልፊህሪ የሚመራ ጦር ላኩ። ይህ ጥቃት የመጀመሪያው የበድር ጦርነት በመባል ይታወቃል። ስለሆነም ቁረይሾች ለሙስሊሞች ላሳዩት የከፋ ጥላቻና ሙስሊሞችንና ኢስላምን ለማጥቃት ባደረጉት እንቅስቃሴ ምክንያት የእጃቸውን ዋጋ ማግኘትና መራራ ውጤቱንም መጎንጨት ነበረባቸው። ጥቅሞቻቸውንና የንግድ መስመሮቻቸውን ሙስሊሞች አደጋ ላይ ሊጥሉ እንደሚችሉ ማሳወቁ የሚያስፈልግበት ጊዜ ደረሰ። እስልምና መጠናከሩን መንግስት ያለው መሆኑንና ጥቃትንና ክፋትን ሁሉ መመለስ እንደሚችል እንዲሁም ሐቅን የማስፈንና ውሸትን የመደምሰስ ኃይል ያለው እጅ እንዳለው ማሳየቱ ግድ ሆነ። ሶስተኛው ምክንያት ቁረይሾችን ስርዓት ማስያዝና የሙስሊሞችን ሀብትና ንብረት ማስመለስ ነው። በሺህ ግመሎች የምትገመትና 40 ሰዎችን የያዘች በአቡ ሱፊያን ኢብኑ ሐርብ እና አምር ኢብኑል አስ የምትመራ የቁረይሾች ክፍለት የንግድ ዕቃዎች ይዛ ከሻም ሀገር ወደ መካ መንቀሳቀሷን
የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሰሙ ጊዜ ሙስሊሞች ለመውጣት አሰቡ። ነቢዩም ይህች የቁረይሾች የንግድ ቅፍለት እንዳታመልጣችሁ አሏቸው። የተወሰኑ ሰዎች በፍጥነት ለጥሪው ምላሽ ተዘጋጁ። ከፊሎቹ ደግሞ የአላህ መልእክተኛ ለጦርነት አላዘዙንም በሚል መልኩ ተረዱ። ነቢዩ በማስከተል የሚሳፈር እንስሳ በቅርብ ያለው ሰው ይሳፈርና አብረን እንሂድ አሉ። ወዲያውም የሚሳፈሩበት እንስሳ በቅርብ የሌላቸውን ሰዎች ሳይጠብቁ በአፋጣኝ ቅፍለቷን አስበው ወጡ። የጦርነቱ ታሪክ ኢብኑ ኢስሐቅ እንዳለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተወሰኑ የረመዳን ወር ቀናት ካለፉ ነበረ ለዚህ ተልእኮ የወጡት። ሰኞ ቀን 8 የረመዳን ወር ቀናት ካለፉ በኋላ አብዱላህ ኢብኑ ኡም መክቱምን በመዲና ሰላት እንዲመራ፣ አቡ ሉባባን ደግሞ የመዲናን ሁኔታ እንዲቆጣጠርና እንዲያስተዳድር ኃላፊነት ሰጥተው ወጡ። በወቅቱ የሙስሊሞች ቁጥር 313 ሰዎች ነበረ። 140 ምናምን የሚሆኑ ሰዎች ከአንሷር ወይም የመዲና ሰዎች ነበሩ። የተቀረው ቁጥር ከሙሃጅሮች ወይም ከመካ ወደ መዲና የተሰደዱ ሰዎች ነበር። ሙስሊሞቹ 2 ፈረስና 70 ግመሎች ነበሯቸው። የባንዲራቸው ተሸካሚ የነበረው ደግሞ ሙስዓብ ኢብኑ ኡመይር ሲሆን የበድር ጦርነት የዋለው ጁምዓ ጠዋት ረመዳን 17ኛው ቀን ላይ ነበረ። አቡ ሱፊያን የሙስሊሞችን መውጣት አወቀ። አቡ ሱፊያን እጅግ ንቁና ጠንቃቃ ሰው ነው። ነገሮች ይዘው የሚመጡትን መጨረሻ ይገምታል። ቁረይሾች በሙስሊሞች ላይ የሰሩትን ግፍ ጠንቅቆ ያውቃል። እያደገ ያለውን የሙስሊሞች ኃይል ሁኔታም በቅርብ ይከታተላል። ከሻም ግዛት ወጥቶ ሂጃዝ ዋናው የአረቢያ ምድር አካባቢ እንደደረሰ የመዲና ሙስሊሞችን ሁኔታ መሰለል ያዘ። ለንግድ ቅፍለቱን ፈርቶ በእነሱ አካባቢ የሚያልፈውን መንገደኛ ሁሉ የአካባቢውን ሁኔታ ያጠያይቅ ነበረ። በመጨረሻም የተወሰኑ መንገደኞች ሙሐመድና ባልደረቦቹ የንግድ ቅፍለት የሆነችውን የመካን ግመሎች ለመከታተል የወጡ ስለመሆናቸው ወሬ ደረሰው። በዚህን ጊዜ የጥንቃቄ እርምጃ ወሰደ። መንገድ ከመቀየሩም ባሻገር በመካ ላሉ ቁረይሾችም የድረሱልኝ መልእክት ላከ። ቁረይሾች ጥሪውን ሰምተው ለመውጣት ወሰኑ። አቡ ሱፊያን ወሬውን እንዲነግርለት ደምደም ኢብኑ አምር አልጊፋሪን ቀጠረ። እሱም አፍንጫው በተቆረጠ ግመል ላይ ሆኖ ኮርቻውን አዙሮ ቀሚሱን ቀዳዶ እንዲህ በማለት እየጮኸ መካ ደረሰም። እናንተ ቁረይሾች ሆይ ከአቡ ሱፊያን ጋር ያለ ሀብት ንብረታችሁን ሙሐመድና ባልደረቦቹ ሊዘርፉ ወጥተዋል። ልትደርሱለት ግድ ነው። ድረሱላቸው። ቁረይሾች ይህን ባወቁ ጊዜ ለንግዳቸው ፈሩ። በፍጥነትም ተሰባሰቡና ቅፍለታቸውን ለማዳን ወጡ። ከነሱ ጋርም ዋና አለቆቻቸውና መሪዎቻቸውም ነበሩ። ቀንደኛ የኢስላም ጠላት ከነበረው ከአቡ ለሃብ ኢብኑ አብዱል ሙጠሊብ ወይም የነብዩ አጎት በስተቀር ማንም የቀረ አልነበረም። እሱም ቢሆን በምትኩ አልአስ ኢብኑ ሂሻም ኢብኑ አልሙጊራን ልኮ ነበረ። በዚሁ ቁረይሾች ለመውጣት ከስምምነት ደረሱ። ሙስሊሞችን እንደሚያዋርዱና በደሞቻቸው እንደሚጫወቱ በማሰብ ደስ እያላቸውና እየፎከሩ ወጡ። አላህ ሱብሓነሁ ወተዓላም በቁርአን እንዲህ አለ፣ ሸይጣንም ስራዎቻቸውን ለነሱ ባሳመረላቸውና ዛሬ ለናንተ ከሰዎች አሸናፊ የላችሁም፣ እኔም ለናንተ ረዳት ነኝ ባለ ጊዜም አስታውስ። ሱረቱል አንፋል ቁጥር 48። የቁረይሾች የንግድ ቅፍለት አመለጠ። አቡ ሱፊያን በበኩሉ ተከላካይ የቁረይሽ ጦር ከመካ እስኪመጣለት ድረስ በቦታው ላይ ቆይቶ አልጠበቀም። በራሱ በኩል የቻለውን ሁሉ ጥንቃቄ በማድረግ ማምለጫ ዘዴዎችን አፈላለገ። በደረሰበት ሁሉ የሙስሊሞችን ሁኔታ ይጠይቃል፣ ወሬዎችን ያነፈንፋል፣ ይተነትናል። መጅድ ኢብኑ አምር የተባለ ሰው ባገኘ ጊዜ በዚህ ሰሞን አዲስ ነገር ያስተዋልከው ነገር አለ በማለት ጠየቀው። እሱም የማስታውሰው ብዙም ነገር የለኝም፣ ነገር ግን 2 መንገደኞች መጡና ግመሎቻቸውን እዚህ በማሰር ከያዙት ስልቻ ውስጥም ውሃ በመጠጣት ከዚያ ተመልሰው ሄደዋል አለው። አቡ ሱፊያንም ግመሎቻቸውን አስረው ወደ ነበረበት በመሄድ ከእንስሶቹ የቀረውን በጠጥ በማንሳት ሲበትነው ውስጡ ደረቅ ፍሬ ያገኘ። ከዚያም ወላሂ ይሄ የየስሪብ መኖ ነው አለ። 2ቱ ሰዎችም የሙሐመድ ወገኖች መሆናቸውን ገመተ። የሙስሊሙ ጦርም
እዚህ አካባቢ መሆን አለበት ሲልም አሰበ። ወደ ግመሎቹ ቅፍለትን በመመለስ ወደ ኋላ እንዲመለሱ ካደረገ በኋላ መንገድ በማስቀየር በድርን በግራ በኩል በመተው የባህር ሰርጡን ተከትሎ በመጓዝ ቅፍለቱን ይዞ አመለጠ። ውድ ቤተሰቦች የበድርን ዘመቻ እያወሳን እንገኛለን። የሙሽሪኮች ትዕቢትና በጦርነት አቋም መጽናታቸውን ደግሞ እንመለከተው። የሙሽሪኮች ጦር በሰፊው በረሃ ላይ እንዲሁም በመካና መዲና መንገድ በሚገኙ ተበታትነው በሰፈሩ ጎሳዎች መካከል እየፎከረና እያቅራራ የጦር ኃይሉንም እያሞጋገሰ አቡ ሱፊያንን ከሙስሊሞች እጅ ለማስጣል በማሰብ ወደፊት ገሰገሰ። የአቡ ሱፊያን ቅፍለት ግን ጥቃት ሳያገኛት አመለጠች። አቡ ሱፊያን ሰላማዊ ሜዳ ላይ መውጣቱንና ከሙስሊሞች ከበባ ማምለጡን በተረዳ ጊዜ ወታደሮቿን ሰብስባ እሱን ለማዳን እየመጣች ላለችው የቁረይሽ ጦር መልእክት ላከ። አምልጠናልና ተመለሱ በማለት የአቡ ሱፊያን መልእክተኛም የሙሽሪኮችን ጦር መንገድ ላይ ያገኛቸው የንግድ ቅፍለቶቹ በሰላም ያመለጡ መሆኑንም ነገራቸው። ነገር ግን አቡ ጀህል በትዕቢትና በጉራ እንዲህ አለ። ወላሂ በድር ሳንደርስና 3 ቀን እዚያ ሳንቆይ አንመለስም። ግመሎቻችንን እናርዳለን፣ ምግብ እንበላለን፣ መጠጥ እንጠጣለን፣ ዕውቅ ሴቶችም ይዘፍኑልናል። አረቦች ሁሉ ስለኛ መሄድና መሰብሰብ መስማት አለባቸው። ይህንንም በመስማት እስከ መጨረሻው ይፈሩናል። ቁረይሾች የአቡ ጀህልን ሐሳብ በመቀበል ተጓዙ። የጎሳዎች አለቆችም ሰዎች ፈሪዎችና ቦቅቧቆች ይሉናል ብለው በመፍራት ተከተሏቸው። መሹረት አልአክነስ ኢብኑ ሸሪቅን የተከተሉ የበኑ ዙህራ ሰዎች ሲቀሩ ሌላ ማንም አልተመለሰም ነበረ። እሱም በእነሱ ውስጥ ተሰሚነት ያለው አለቃ ነበርና ተመለሱ ባላቸው ጊዜ ተመለሱ። ውድ ቤተሰቦች የበድር ጦርነት ክስተቶችን እንያቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የወጡት የቁረይሽን የንግድ ግመሎች ለማግኘት ነበረ። ወደ እርሳቸው መንቀሳቀስ ላይ ስለነበረው የቁረይሽ ጦር ግን ምንም የሚያውቁት ነገር አልነበረም። ከመዲና ውጪ ለጦር ዝግጅት ካምፕ ጣሉ። አማኙን የሙስሊም ጦርም አሰባሰቡ። ለመዋጋት አቅማቸው ያልደረሰውንም መለሱ። የሁለቱም ወገኖች ኃይልን ነው። የሙስሊሞቹ ኃይል በነቢዩ ሰለላሁ ዐለይሂ ወሰለም የተመራው የሙስሊሙ ጦር ቁጥር 313 ሰው ነበረ። ከነኚህም መካከል 2 ፈረሰኞች የዙበይር ኢብኑል አዋምና የሚቅዳድ ኢብኑ አምር ፈረሶች ሲሆኑ 70 ግመልም ተራ በተራ ይፈናጠጡ ነበረ። አብዱላህ ኢብኑ መስዑድ እንዲህ ይላል፣ በበድር ቀን 3 ሆነን በአንድ ግመል ላይ ተራ በተራ እንሳፈር ነበረ። አቡ ሉባባ የአላህ መልእክተኛና አሊ ደግሞ አንድ ግመል ይቀያየሩ ነበር። የነብዩ በእግር የመሄድ ተራ በደረሰ ጊዜ እኛ የእርስዎን ፈንታ እንሄዳለን የአላህ መልእክተኛ ሆይ አሏቸው። እርሳቸውም እናንተ በጥንካሬ ከኔ የተሻላችሁ አይደላችሁም፣ እኔ ደግሞ ከእናንተ በተሻለ መልኩ ከአጅር የተብቃቃሁ አይደለሁም በማለት መለሱላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሙስሊሞችን ባንዲራ ለሙስዓብ ኢብኑ ኡመይር ሰጡት። ነጭ ባንዲራ ነበረ። በአላህ መልእክተኛ እጅም 2 ባንዲራዎች ነበሩ። የአላህ መልእክተኛ ዙበይር ኢብኑል አዋምን መዲና ላይ አስተዳዳሪ በማድረግ በግራ በኩል ሚቅዳድ ኢብኑ አስወድን፣ ከታች ደግሞ ቀይስ ኢብኑ አቢ ሰዕሰዕን አደረጉ። የሙሽሪኮች ጦር ደግሞ ሙሽሪኮች 950 ሰዎችን በጦራቸው ውስጥ ለማሰባሰብ ቻሉ። አብዛኛው ሰው ከቁረይሽ ነበረ። 200 ፈረስና የሚሳፈሯቸው ጓዞቻቸውንና ስንቆቻቸውን የጫኑባቸው በርካታ ግመሎችም ነበሩ። ለሙሽሪኮች አጠቃላይ የሆነ መሪ አልነበራቸውም። ባይሆን ጎልተው የሚታዩ 2 ዋና ዋና ሰዎች ነበሩ። ዑትባህ ኢብኑ አቢ ረቢዓና አቡ ጃህል ሲሆኑ ሌሎች በርካታ ታዋቂ የቁረይሽ ሰዎችም ተካተውበታል። ውድ ቤተሰቦች የቅኝት ስራዎች ሲሰሩ ነበርና እነሱን ደግሞ የሙስሊሙ ጦር ኃይሎች በመዲናና በበድር መካከል ያለውን የቅፍለቱን መንገድ ተከተሉ። ርዝመቱ 160 ኪሎ ሜትር ያህል ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከድንገተኛ ጥቃት ለመጠንቀቅና ስላለው አጠቃላይ ሁኔታ መረጃ ለማግኘት ሲሉ ከፊት ለፊታቸው ባለው መንገድ በርካታ ቃኝ ሰዎችን ላኩ። የመጀመሪያው ቃኝ ቡድን ሰበስ ኢብኑ አምርንና አዲይ ኢብኑ አቢ ዘዕባን የያዘ ነበረ። እነሱም በድር እስኪደርሱ ድረስ ተጓዙ። እዚያም ከውሃው ምንጭ ቅርብ ከሆነው የተምር ዛፍ ግመሎቻቸውን አሰሩ። ከዚያም ስልቻዎቻቸውን በማውጣት ከውስጡ ውሃ መጠጣት ጀመሩ። እግረ መንገዳቸውንም ወሬ ማዳመጥ ያዙ። አዲይና ሰበስ ከአካባቢው ሰዎች የሆኑ 2 ልጃገረዶች በውሃ ላይ እየተጣሉ አንደኛዋ ለሌላኛዋ ቅፍለቶቹ የሚመጡት ነገ ስለሆነ ለነሱ ምግብ መስራት አለብኝ፣ ከዚያ በኋላ ያንቺን እሰጥሻለሁ ስትላት ሰሙ። 2ቱ ሰዎች በሰሙት መረጃ ላይ ትንታኔ ሳያደርጉ መረጃውን ወስደው ለነብዩና ሰሃቦቻቸው አቀበሉ።
ሁለተኛው ቃኝ ቡድን ደግሞ ከዚያ በኋላ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መረጃ ያሰባሰቡ ዘንድ አሊ ኢብኑ አቡ ጣሊብን፣ ዙበይር ኢብኑ አልአዋምንና ሰዓድ ኢብኑ አቢ ወቃስን ከተወሰኑ ሰሓቦች ጋር ወደ በድር ምንጭ ወይም የጉድጓዱ ውሃ ላኳቸው። እነሱም ስለ ቁረይሽ የተወሰነ መረጃ አገኙ። ከበኒ ሐጃጅ የሆነ አገልጋይና የበኒል አስ ኢብኑ ሰዓድ አገልጋይ የነበረው አሪድ ኢብኑ የሳርም በዚሁ አጋጣሚ ሰለሙ። እነ አሊ ወጣቶቹን ይዘው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ አመጧቸው ለጥያቄ። የአላህ መልእክተኛም ጠየቋቸው። እነሱም እኛ ከቁረይሽ ጦር ወገን ነው የመጣ ነው፣ ስለ አቡ ሱፊያን የምናውቀው ምንም ነገር የለም አሏቸው። ስንት ናቸው በማለት ስለ ቁረይሾች በጠየቋቸው ጊዜም በጣም ብዙ ናቸው፣ በቁጥር ስንት እንደሆኑ ግን አናውቅም። ለምግባቸው በአንድ ጊዜ ስንት ግመል ነው የሚያርዱት በማለት ጠየቋቸው። አንድ ቀን 9 ሌላ ቀን ደግሞ 10 በማለት መለሱላቸው። የአላህ መልእክተኛ ከመረጃው በመነሳት የቁረይሽ ጦር ቁጥር በ900 እና 1000 መካከል ሊሆን ይችላል አሉ። ከዚያም ከታላላቅ የቁረይሽ ሰዎች መካከል እነሱ ውስጥ ማን እንዳለ ጠየቋቸው። ወጣቶቹም ዑትባህ ኢብኑ አቢ ረቢዓህን፣ ሸይባህን፣ አቡል ባህተራ ኢብኑ ሂሻምን፣ ሐኪም ኢብኑ ሂዛምን እና የተወሰኑ የቁረይሽ ዋና የተባሉትን ሰዎች ጠሩ። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም ይህቺ መካ ናት፣ በእርግጥም የማኅፀኗን ፍሬ ዘርግፋላችኋለች አሉ። የጦሩ መሪ ለቅኝት ወጡ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መረጃ ፍለጋ ከአቡበከር ጋር በመሆን ወጡ። አንድ የአረብ ሽማግሌ ያገኙና ስለ ቁረይሾች፣ ስለ ሙሐመድና ሰሃቦች ወሬ እንዳለው ጠየቁት። ሰውየውም ስለ ማንነታችሁ ካልነገራችሁኝ አልነግራችሁም አላቸው። እርሳቸውም ከነገርከን እነግርሃለን አሉት። ሰውየውም የኔ በእናንተ መሆኑ ነው ሲላቸው እርሳቸውም አዎ አሉ። ሰውየውም እንዲህ አለ፣ ሙሐመድና ሰሃቦቹ በዚህ ቀን የመውጣታቸውን ወሬ ደርሶኛል። የነገረኝ ሰው እውነቱን ከሆነ እነሱ በዚህ ቀን እዚህ ቦታ ላይ ናቸው ማለት ነው አለና ነቢዩና ሰሃቦቹ አሁን የደረሱበትን ቦታ ጠቀሰ። ቁረይሾች ደግሞ በዚህ ቀን ስለ መውጣታቸው ወሬ ደርሶኛል። የነገረኝ ሰው እውነቱን ከሆነ እነሱ ዛሬ እዚህ ቦታ ላይ ናቸው በማለት አሁን የቁረይሽ ጦር የሰፈረበትን ቦታ ጠቀሰ። ወሬውን ሲጨርስም በሉ እናንተ እነማን ናችሁ ንገሩኝ በማለት ጠየቃቸው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም እኛ ከውሃ ነን በማለት መልሰውለት ዞር ብለው ሄዱ። ሰውየውም ከኢራቅ ውሃ ነው በማለት እየጠየቃቸው ነበረ። የሙስሊሞቹ አመራሮች መረጃዎችን በመተንተን እውነታው ላይ እየደረሱ ነው። የቃኞቹ ቡድኖች ያመጧቸው መረጃዎች አንድ ላይ ተሰባሰቡ። የወጡላት የቁረይሾች ቅፍለት ማምለጧንም ተገነዘቡ። የሙሽሪኮቹ ጦርም ከሙስሊሙ ጦር ፊት ለፊት እንዳለ ተረዱ። የጠላት ጦር ብዛትም ከ900 እስከ 1000 ሊሆን እንደሚችል፣ ከነሱም መካከል ትላልቅ የቁረይሽ ሰዎች እንዳሉ፣ ዝግጅታቸውም የማይናቅ እንደሆነ ደረሱበት። ለመሆኑ ሙስሊሞች እነዚህን መረጃዎች ይዘው ምን ያደርጉ ይሆን? በዚህ መልኩ ሁለት ወገኖች አንደኛው ስለሌላው ሳያውቅ ሊገናኙ ተቃረቡ። ከዚህ አስፈሪ መገናኘት በኋላ ምን ሊከሰት ይችላል? በዚህ መልኩ በእስልምና ታሪክ የመጀመሪያው ትልቁ ውጊያ ሊስተናገድ ሰበቦች ተፈጠሩ፣ መንገዶች ተጠረጉ። ጦርነቱ በሐቅና በውሸት መካከል ነበረ። አላህ ሱብሓነሁ ወተዓላ በቁርአን እንዲህ አለ። አላህም ከሁለቱ ጭፍሮች አንደኛዋን እርሷ ለእናንተ ናት ሲል ተስፋ በሰጣችሁ ጊዜ የኃይል ባለቤት ያልሆነችውም ነጋዴይቱ ለእናንተ ልትሆን በወደዳችሁ ጊዜ አላህም በተስፋ ቃላቱ እውነትን ማረጋገጡን ሊገልጽና የካዲዎችንም መጨረሻ ሊቆርጥ በሻ ጊዜ የሆነውን አስታውስ። ሱረቱል አንፋል ቁጥር 48። ቀሪውን ታሪክ በክፍል 2 እንመለሳለን።
የተወደዳችሁና የተከበራችሁ የተስቢህ ካፌ ቤተሰቦች በድር ዘመቻ ክፍል 1 ይህን ይመስል ነበረ። በርካታ ቁም ነገሮች ታሪክን ቀያሪ የሆነው ይህ የበድር ዘመቻ እንግዲህ ይህን በመሰለ መልኩ ወደ እናንተ መጥቷል። ሁለተኛውን ክፍል በሚቀጥለው እናቀርባለን። ሐሳብ አስተያየት ካላችሁ ከታች ያለው የኮሜንት መጻፊያ ላይ ጻፉልን። ሼር በማድረግ ደግሞ ለጓደኞቻችሁ አድርሱልን። ላይክ አድርጉት። ላይክ ማድረጋችሁ ለኛ እጅግ ጠቃሚ ነውና ዝግጅቱን ላይክ በማድረግም እንዲሁ የበኩላችሁ እንድትወጡ ነው እንግዲህ የምናስታውሳችሁ። ረመዳን የዱዓ ወር ነው። በዱዓ እንተዋወስ ለማለት እንወዳለን። በክፍል 2 እስክንገናኝ በያላችሁበት የዓለም ጥግ ሁሉ ሰላምን እንመኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።